ሁሉም ሰው ቢዝነስ አይዲያ አለውና ያንን ቢዝነስ አይዲያ ወደ አክቹዋል ኦፈር ቀይሮ ሽያጭ ማግኘት ለምንሰጠው ሰርቪስና ፕሮዳክትስ በጣም ትንሽ ቻሌንጅ የሚያደርግ ነው በብዛት። ዛሬ ይሄንን ፓርት እንዴት አድርገን በቀላሉ እንደምናልፈው አብረን እናያለን። ሃይ ኤቭሪዋን፣ ዛሬ 6ኛው ቀን ላይ እንዴት አድርገን አክቹዋል ኦፈር እንደምንሰራ እናያለን። ከዚህ በፊት የነበሩት ቪዲዮዎች ላይ እንዴት አድርገን አይዲያችንን ክሬት እንደምናደርግ፣ እንዴት አድርገን ማርኬቲንግ ሰርች እንደምናደርግ የተለያዩ ቪዲዮዎችን አሳይቻችኋለሁ። ዛሬ ደግሞ እንዴት አድርገን አክቹዋል ኦፈር ክሬት እንደምናደርግ እናያለን። ይሄ ማለት በብዛት አይዲያችንን ወደ ሪል ብቻ አይደለም፣ ፕላኒንጉን ጨርሰናልና ከዚህ ወዲያ ያለው ትክክለኛ ኦፈር የምናደርግበት ሰዓት ነው ማለት ነው። ቢዝነሳችንን ኦፈር የምናደርግ ይሄንን እስካሁን ድረስ ያለውን ከተከታተላችሁ እዚህኛው ፓርት ላይ መሸጥ መጀመር ትችላላችሁ ማለት ነው። ለምንድን ነው አክቹዋል ኦፈር ማግኘቱ ትልቅ ነገር የሆነው ቢዝነሳችን ላይ? ሽያጭ ከሌለው ቢዝነሳችን ምንም ነገር አይጠቅምንም እና ይሄንን ሽያጭ እንዲያመጣልን የምናደርግበት አንድ ዲስክሪፕሽን ያስፈልገናል ማለት ነው። እና ይሄንን አክቹዋል ኦፈር ስንሰራ አይዲያ ብቻ ገንዘብ ወይንም ቢዝነስ ሊሆነን አይችልም። ቢዝነሳችን ራሱን ችሎ ለመሄድና ትርፍም ለማምጣት አክቹዋል ኦፈራችን በጣም ሲምፕል፣ ግልጽ የሆነ እና ለማንም ሰው ስንናገረው በቀላሉ አንደርስታንድ የሚያደርገው መሆን አለበት። ፐርፌክት መሆን የለበትም፣ ግን አትሊስት የሆነ ሞመንተም መፍጠር አለበት። አንድ ግልጽ ኦፈር ካለን፣ አክቹዋል ኦፈር ካለን በዚህ ምክንያት ማርኬቲንግ መስራት እንችላለን፣ ኮንቴንት መስራት እንችላለን፣ ከዛ በኋላ ደግሞ ሽያጭ መጀመር እንችላለን። ይሄ ማለት ፋውንዴሽናችን ነው። በዚህ ተጠቅመን ስራዎችን መስራት እንችላለን ማለት ነው። ሽያጫችንም ቀላል ይሆናል። የመጀመሪያው ስቴፓችን ምንድነው? ቀላል የሆነ ኦፈር ማዘጋጀት ማለት ነው። ዴይ 1 ላይ ያሰብነው ሀሳብ አለ። ቢዝነሳችን ምን አይነት ቢዝነስ እንደምንሰራ ያሰብነው አለና ለምሳሌ ክሊኒንግ ለ2 ሰዓት ቤቶችን ክሊን ማድረግ ሊሆን ይችላል፣ ሜካፕ መስራት ሊሆን ይችላልና ኮንፊደንት የምንሆንባቸው ብንገባበት እንሰራቸው ብለን የምናስባቸው ቢዝነሶች አክቹዋል ኦፈር መስራት እንጀምራለን ማለት ነውና ከዚህ በኋላ ከ3 ወር በኋላ እንደዚህ ባደርግ ምናምን ብለን አይደለም እናስበው፣ ወደፊት አይደለም እናስበው። አሁን ዛሬው ነው ኦፈር ልናደርገው የምንችለው ቢዝነሳችን ላይ የቢዝነስ ሀሳባችን ማለት ነው የሚሆነው። ኦፈራችን 3 ነገር ሊመልስልን ይገባል። አንደኛው ምንድነው የምንሰራው፣ ሁለተኛው ለማን ነው ይሄንን ነገር ይሄን ፕሮዳክት የምንሸጠው፣ ሶስተኛ ደግሞ ይሄ ቢዝነስ አይዲያ ምን አይነት ፕሮብሌምን ሶልቭ ያደርጋል። ዩዥሊ እቺ ሲምፕል ፎርሙላ ነች ዲስክሪፕሽን ለመጻፍ እና በዚህ መሰረት አድርገን ፎርሙላ ላይ የራሳችንን የቢዝነስ ኢንፎርሜሽን እየከተልን ኦፈራችንን በቀላሉ ዲስክሪፕሽን ልንጽፍለት እንችላለን ማለት ነው። አሁን ለምሳሌ ለሀበሻ ሊስት helps the Habesha community to advertise, grows and find service easily through free listing, paid promotion, social visibility and community support. ይሄ የኔ ኦፈር ዲስክሪፕሽን ነው። ለእናንተም እንደዚህ ያልካችሁ ሲምፕል የሆነ ኦፈር ዲስክሪፕሽን ጽፋላችሁ ማለት ነው። እና ከፈለጋችሁ እዚህ ላይ ፕራይሲንጋችሁን አብራችሁ መጨመር ትችላላችሁ እና ኦፈራችሁ ላይ በጣም ሾርት፣ ስትሮንግ እና ኤፌክቲቭ የሆነ ኦፈር ዲስክሪፕሽን መጻፍ ትችላላችሁ። ለዚህ ቪዲዮ ደግሞ ሚኒ ቻሌንጃችን ምንድነው? አንደኛ ምንድነው? አንድ ኦፈር ከነ ዲስክሪፕሽኑ ለቢዝነሳችሁ የሚሆን ጻፉ። ሁለተኛ ፖስት ኢት ኦንላይን እና habeshalist.com ላይ ገብታችሁ ቢዝነሳችሁ ኢንፎርሜሽን ዲስክሪፕሽናችሁ መጻፍ ትችላላችሁ። ሶስተኛ ቴሌግራም ግሩፓችን ላይ ደግሞ ገብታችሁ ይሄንንም ኦፈራችሁን ሼር አድርጉን። በጣም ብዙ ሜምበርስ አሉን እና እነሱ ገብተው ያዩላችኋል። በተለይ እዚህ DMV ኤሪያ ላይ ካላችሁ ብዙ ሜምበሮች አሉን፣ ሀበሻ ሜምበርስ አለን። እዛ ላይ ገብታችሁ ቢዝነሳችሁን ኦፈራችሁን መጻፍ ትችላላችሁ። እርስ በርሳችን ሰፖርት የምንደራረግበት ፕሌስ ስለሆነ የራሳችሁን ቢዝነስ ኦፈራችሁን ገብታችሁ ጻፉ። እንዲሁም habeshalist.com ላይ ኦንላይን ገብታችሁ ፔጅ ክሬት አድርጉለት። ይሄ ሚኒ ቻሌንጃችሁ ነው ለዚህ ሳምንት ማለት ነው። እና ይሄ ዋን ፖስት ሀበሻ ኮሚኒቲ ላይ ገብታችሁ ፖስት የምታደርጉት it could change the whole journey። ብዙ ነገር ሊቀየርልን ይችላል እና ገብታችሁ ራሳችሁን አስተዋውቁ። በጣም አሪፍ ቢዝነሳችሁ ሪል ሆኗል። በመጀመሪያ ሪል ኦፈራችሁን አቀርባችኋል።
እና ሰዎች ምን እንደምሰሩ በዚህ ቀላል ዲስክሪፕሽን ያቁታል ማለት ነው። በሚቀጥለው ቪዲዮ ደግሞ ፍላየር እና አድቨርታይዝ እንዴት አድርገን እንደምናደርገው እናያለን። እና don't forget to subscribe, like እና share ማድረግ ቢዝነስ ኦፈራችሁን ገብታችሁ አፖስት አድርጉ። እዚህ አካባቢ በተለይ DMV ኤሪያ የምትኖሩ ከሆነ ይሄንን ቢዝነስ አንድ ላይ ሼር አድርጉት። ገብታችሁ ቴሌግራም ግሩፓችን ላይ ገብታችሁ ሼር አድርጉት። ሰፖርት እንደራረጋለን። ብዙ ፈላጊዎች ሜምበሮች አሉ። ለቢዝነሶቻችሁ ቪዚብል ማድረግ ትችላላችሁ ማለት ነው ቢዝነሳችሁን። በሚቀጥለው ቪዲዮ እስክንገናኝ ባይ ባይ። ቴንክ ዩ። አብረን እንደግ